የዳግማ ትንሣኤ በሚቀጥለው ዓመት ዳግማ ትንሣኤ እሑድ ውሎ በሚቀጥለው እሑድ እንግዲህ መቼም መድኃኔዓለም ያደርሰንና ተስፋለሁ ወደዚያ ላይ ፈርምልሻለሁ። ተስፋለሁ። አቸኩይ ግን አንቺ እሺ እኔ ውድ የኔ ምን ውድም አትበይ እንጂ የምን ሆነሻል? ከዚህ ከሳሎን ሰው ፊት ጋሼ ነው ማለት ያለብሽ ሰብሰብ እያልሽ አይደለም። ማንም የለም አትበይ። አጥሩ አየሩ ሁሉ ዛሬ እናት ይወረኛል። ነግሬሻለሁ። ጋሼ ሰው ፊት ጋሼ እንደው ምልስ አይንሽንም እንዲህ ፍጠጣት እንዲህ አትበይ። ምልስ ጋሼ አሁን በቀደም ያደረግሽው ተገቢ ነው። እዚያ ሰው መካከል እንዲህ ብለሽ እንደው ልትገቢብኝ እኔ እኮ ነኝ እንዲቆጣ ብዬ መለስኩ። ፍቅር ቢሆንስ ምልስ እያልሽ በይ ስሚ፣ አሁን አክስቴ ላይ ደርሼ እመጣለሁ። ምሳ ፍርፍር ድርቆሽ ሰርተሽ ጠብቂኝ። ምን ነው አክስቴ? ወይኔ እንዴ! አሁንስ በየሳምንቱ አክስቴ እያሉ መሄድ አልበዛም? ያለችኝ አንድ አክስቴ ቀረችኝ ተዘመዶች። እኔ ቀናለሁ፣ በቃ ቀናለሁ። ተይ እንጂ አንቺ እንደ ቅናትሽን በልክ አድርጊ። በአክስቴ ይቀናል እንዴ? ነውር አይደለም እንዴ? ተይ እንጂ እኔ ምን ሳልፈልግ ቀርቼ እኮ ነው። እውነቴን ነው። እኔ ራሴን ኮንትሮል አድርጌው ነው እንጂ አሁን ሴቶቹ ሳይፈልጉ ይቀርተው ነው እንዴ? እውነቴን ነው። አሁን የዚህ ሰፈር ወጣቶች ገና ስወጣ እኮ ነው እንደዚህ ብለው እንዲም እኔ እኮ ስተር እንዴት ዋላችሁ ልጆች ብዬ ማልፈው እንጂ እነሱማ ፍላጎት አላቸው። እኔ አልወድም፣ ደስ አይለኝም እንጂ አሁን እዚህ እኛ አቅራቢ ያለው ተማሪ ቤት ጠቅላላ ሴቶቹ በእኔ በር የሚያልፉት ምን ፈልገው ይመስልሻል? አውቃለሁ እኮ እውነቴን ነው። መንግስት ሰራተኛው አሁን ሰው ቢሮ መለኛውን ጉዳይ አስፈጻሚ አድርጌ የቀጠርኩት ለምን ይመስልሻል? ቢሮ መሄድ እኮ ጠልቼ ነው። ሴቶቹ ብድግ ቁጭ እኔ እንደው ሰው እንዲህ ሲሆን ደግሞ እንደው ይደብረኛል። እውነቴን ነው። በጣም ነው የሚወዱኝ ሴቶቹ። ግን ላንቺ ብዬ ነው ሰብሰብ ያልኩት። ናርጋቢ አትቅኝ። በመጣለሁ ድርቆሽ ሰርተሽ ቆይ። እንደው ታክስቶች